ሰላም ሰላም እንዴት አደራችሁ ውድ አድማጮቼ ሰላም አድራችኋል ወይ? እኔ በጣም ሰላም አድሬያለሁ። ዛሬ ስፖርታዊ ጉዳዮችን ይዤላችሁ መጥቻለሁኝ። ትናንትና የመጨረሻውና 38ኛው የእንግሊዝ ፕሪሚየር ሊግ ጨዋታ ለዚህ ዓመት የ2025 የ2026 የመጨረሻ የፕሪሚየር ሊግ ጨዋታ ተከናውኖ ነበረ። እነሱን በማስመልከት መረጃዎችን ላጋራ ወደ እናንተ ተገኝቻለሁ። ስለምታደምጡኝ በጣም አመሰግናለሁ። ትናንትና አስቀድሞ 38ኛው ሳምንት ጨዋታዎች ከመጀመራቸው በፊት ብዙ ኢሞሽናል ነገሮች እንደሚኖሩ እንደገና ደግሞ እንደ ጨዋታም የምንጠብቃቸው ብዙ ጨዋታዎች ነበሩ። ከነዚህ መካከል የአርሰናል ዋንጫ መብላት፣ የፔፕ ጋርዲዮላ እና የበርናርዶ ሲልቫ ከ10 ዓመታት በኋላ ከማንቸስተር ሲቲ ቤት መውጣት፣ የሳላህም እንዲሁ ከ10 ዓመታት በላይ የቆየበት የሊቨርፑል ከአንፊልድ መሸኘት፣ የብሩኖ ፈርናንዴዝ የአሲስት ማሻሻል ያሻሽላል አያሻሽልም የሚሉ ጉዳዮች እና ደግሞ ላለመውረድ የሚደረግ ፉክክር፣ በዛ ላይ ደግሞ የአውሮፓ ተሳትፎን ሊለውጥ ከፍና ዝቅ ሊያደርግ የሚችሉ ጉዳዮች የሚስተዋሉበት ነው ተብሎ ይጠበቅ ነበረ እና እሱንም አይተናል ማለት ነው። ሁሉም ጨዋታዎች እንደ ሁልጊዜው የመጨረሻው የ38ኛ ሳምንት ጨዋታዎች ሁሉ የሚደረጉት በተመሳሳይ ሰዓት ነውና 12 ሰዓት ላይ ቶተንሃም ከኤቨርተን፣ ፉልሃም ከኒውካስትል፣ ሊቨርፑል ከብሬንትፎርድ፣ በርንሌይ ከወልቭስ፣ ዌስትሃም ከሊድስ፣ ማንቸስተር ሲቲ ከአስቶን ቪላ፣ ብራይተን ከማንቸስተር ዩናይትድ፣ ክሪስታል ፓላስ ከአርሰናል፣ ኖቲንግሃም ፎረስት ከበርነማውዝ እና ሰንደርላንድ ከቼልሲ ነበሩ ማለት ነው። እንግዲህ የመጀመሪያውን ጉዳይ ስንመለከት አርሰናል ዋንጫውን ኦልሬዲ ያሸንፏል። በባለፈው ሳምንት ማንቸስተር ሲቲ ከበርነማውዝ ጋር ነጥብ መጋራቱን ተከትሎ አርሰናል የሊጉ ሻምፒዮን መሆኑን እንዳረጋገጠ ይታወቃል። ዛሬ ሲጠበቅ የነበረው የዋንጫው ስነ ስርዓት ከ22 ዓመት በኋላ ነው እንግዲህ አርሰናል ዋንጫ ማሳካቱ የታወቀውና ከ22 ዓመት በኋላ ለዋንጫ የሚደረግ የዋንጫ ሴሌብሬሽን እንደመሆኑ መጠን በብዙ ጉጉት በአርሰናል ደጋፊዎችም በሌላ የእግር ኳስ ደጋፊዎችም ቀልብ ስቦ ነበረ። ያው ወደ ሴልኸርስት ፓርክ ወደ ክሪስታል ፓላስ ስቴዲየም ነበር አርሰናል ማብራት የቻለው። ወደ 9 ተጫዋቾችን ሚካኤል አርቴታ ተቀያሪ አድርጎ ከዋናው አሰላለፍ ላይ ቀይሮ ነበር ያስገባው። ምክንያቱም ለትናንትና በ38ኛው ሳምንት ለ20ዎቹም የፕሪሚየር ሊግ ለ19 የፕሪሚየር ሊግ ቡድኖች አመቱ አልቋል። ለአንድ ቡድን ብቻ ይቀራል፣ እሱም አርሰናል ነው። አርሰናል የቻምፒየንስ ሊግ የፍጻሜ ተፋላሚ ከፓሪስ ሴን ጀርሜን ጋር በመሆኑ ምክንያት እነዚህ ተጫዋቾች ማሳረፍ ስላለበት 9 ተጫዋቾችን አሳርፎ ነበር የገባው። ከዛ ውጭ ለነ ዳውማን ለነ 16 ዓመቱ ወጣት ተጫዋቾች ለነ ጋብሪኤል ሄሱስ እንደዚህ ለነ ማርቲኔሊ ተቀማጭ ወንበር ላይ ለነበሩ ተጫዋቾች የመሰለፍ እድል ሰጥቷል። ቢሆንም ግን ሚካኤል አርቴታ 2-1 በሆነ ውጤት ማሸነፍ ችሏል ማለት ነው። በኋላ አይታችሁ ከሆነ ልክ ፊሽካው እንዳለቀ የተጫዋቾቹ ሴሌብሬሽን ልክ እንደተጠበቀው ልክ ይተጋነን አልነበረም ይመስለኛል። አይ ቲንክ የቻምፒየንስ ሊጉን ሳናሸንፍ በዚህ ልክ በቃ ሴሌብሬት ማድረግ የለብንም ያሉ ይመስላል የሚካኤል አርቴታ ልጆች። በቃ የሆነ የያዛቸው ነገር ያለ ይመስላል። በኋላ ነው እየተነቃቁ የመጡት እንጂ ልክ ፊሽካው እንደተነፋ በርግጥ ከሜዳ አርሰናል ድነኛ አይደለም ማለት እንችላለን። ምክንያቱም የመጨረሻውን ጨዋታ ዋንጫውን ሴሌብሬት በሚያደርግበት ጊዜ በሌላ ሶፍት ስቴዲየም በሴልኸርስት ፓርክ በፓላስ ሜዳ ነውና በኤሚሬትስ ቢሆን እጅግ በጣም ውብ ይሆን ነበር። ቢሆንም ግን የዋንጫውን ፕሮግራም ከደጋፊዎቻቸው ጋር ግብረዋል። ከዚህ ጋር ማንሳት የሌለብን ነገር የፒኤፍኤውን ጉዳይ ነውና ዋንጫው አርሰናል ዋንጫ ፊሽካው ከተነፋበት በኋላ ሴሌብሬት ካረገበት በኋላ ለወትሮ ከዚህ በፊት የዋንጫ አሸናፊ ቡድኖች ወዲያው ነበረ የዋንጫው ፕሮግራም ተዘጋጅቶ ዋንጫውን ከፍ እንዲያደርጉ የሚደረገው።
ለወትሮ ባልተለመደ ሁኔታ ግን ትናንትና ምክንያቱ ባልታወቀ ሁኔታ ትናንትና የዋንጫው ወደ 40-50 ደቂቃዎች ዘግይቶ ነው አርሰናል ካሸነፈ ሴሌብሬት ካደረገ በኋላ ዋንጫው ወደ ስቴዲየም የገባው ማለት ነው። ይህ እጅግ በጣም ስጋትን ፈጥሮ ነበር በአርሰናል ደጋፊዎች፣ በሌላዎችም የስፖርት ቤተሰቡ ዘንድ እጅግ ስጋትን ፈጥሮ ነበር። ለምንድነው ይህ ዋንጫ ወደ ስቴዲየም ያልመጣው የሚል ስጋት ነው። ምክንያቱም አርሰናል ከ3 ተከታታይ ዓመት የሁለተኛ መውጣት በኋላ ነው አሁን አንደኛ ወይም ቻምፒዮን መሆን የቻለውና አሁን ቻምፒዮን በሆነበት አጋጣሚ ደግሞ ምንም አይነት እንከን ማየት ደጋፊም ሆነ ተጫዋቾቹ፣ አሰልጣኞቹም የክለብ ኃላፊዎቹም በአጠቃላይ ይህንን ነገር መመልከት አይፈልጉም ነበር። ትናንትና ግን በሚያስደነግጥ ሁኔታ ዋንጫው ለ40-50 ደቂቃዎች ዘግይቶ ነበር። ቢሆንም በኋላ መጣ። በኋላ የተጫዋቾቹ በኋላ ወደ ዋንጫው ወደ ሜዳ ገባ። ብዙ የደጋፊዎች ደስታ ሰማን። እጅግ በጣም ውብ ነበረ። ተጫዋቾች ላይ ያላቸው የፈገግታ ስሜት እጅግ በጣም ከውስጥ የፈነቀለና ይህ ዋንጫ ለአርሰናል ምን ማለት እንደሆነ ያሳየ ይመስለኛልና በጣም ደስተኛ ሆኖ ሚኬል አርቴታም ተጫዋቾቹም እና የልፋታቸውን የሚገባቸውን ውጤት አግኝተዋል ማለት ነው። ሌላው ደግሞ ወደ ሲቲ ጨዋታ ስንገባ ሲቲ ከአስቶን ቪላ ነበረ። ትናንትና የሁለት የማንቸስተር ሲቲ ሌጀንዶች ሽኝት ነበረ፣ ፔፕ ጋርዲዮላ እና የበርናርዶ ሲልቫ። በእርግጥ ይህ ጨዋታ ለማንቸስተር ሲቲ ምንም ማለት አይደለም። ኦሬዲ ሁለተኛ መሆናቸውን አረጋግጠዋል። ከዋንጫው ፉክክሩ መውጣታቸውን አረጋግጠዋል። ስለዚህ ሲጠበቅ የነበረው የፔፕ ጋርዲዮላ እና የበርናርዶ ሲልቫ ሽኝት ነበረ። ማንቸስተር ሲቲም በበኩሉ ለሁለቱ ሌጀንዶች ለበርናርዶ ሲልቫ እና ለፔፕ ጋርዲዮላ እጅግ በጣም ሞቅ ያለ አሸኛኘት ፕሮግራም አዘጋጅቶላቸው ነበረ። በጣም ያሳዝን ነበር። ኢሞሽናል ነበሩ። ፔፕ ጋርዲዮላ እንዲሁ አልቅሷል፣ በርናርዶ ሲልቫ አልቅሷል። በጣም አድማጮች ቀላል ነገር አይደለም። ኢቭን እንኳን 10 ዓመት የቆየበትን ሰው ክለቡን በቅርብ እንኳን የሚያውቀውን ሰው ሲለያይ በጣም ኢሞሽናል ያደርጋል። ያንን ነገር ተመልክተናል በፔፕም በበርናርዶ ሲልቫ ማለት ነው። ሌላው ደግሞ በሊቨርፑል አንፊልድ የተደረገ ጨዋታ ነበር። ሊቨርፑል ከብሬንትፎርድ የተደረገ ጨዋታ ነበር። እሱም ደግሞ ሲጠበቅበት የነበረው ዋነኛው ምክንያት የሊቨርፑል ሌጀንድ የሆነው ሳላህ ሞሐመድ ሳላህ የሱም ሽኝት ነበረ። ይሄም በጣም ኢሞሽናል የሚያደርግ ነበረ። በለቅሶ በእንባ ነው የታጀበውና በኋላ ሳላህም በጣም ሞቅ ያለ ሽኝት ነበረ ያደረጉለት። በኋላም ሳላህ ከሽኝቱ በኋላ እኔ በጣም እንደምታውቁኝ ኢሞሽናል ሰው አይደለሁም፣ ግን ይሄን ነገር ስመለከተውና ከዚህ ቡድን ሊለይ እንደሆነ ሳቅ ልክ እንደ ህፃን ልጅ ነው ያደረገኝ። I'm crying like a baby ነው ያለው። እንግዲህ ሲጠቅስ ልክ እንደ ህፃን ልጅ ነው የሆንኩት ምናምን እያለ ነበርና የሳላህም ሽኝት በግሩም ሁኔታ ተከናውኖ ነበር። ኢሞሽናልም ነው። ሌላው በማንቸስተር ዩናይትድ እና በብሬንትፎርድ እና በማንቸስተር ዩናይትድ የተደረገ ጨዋታ ነበር። ማንቸስተር ዩናይትድ 3-0 በሆነ ውጤት አሸንፏል። በነገራችን ላይ ይህ የታይትል ለዋንጫ ከማይክል ካሪክ መምጣት በኋላ ወደ ዩናይትድ የዋንጫ ጉዞ ነው ያደረጉት ማለት ይቻላል። ከማይክል ካሪክ መምጣት በኋላ ነጥቦች ሊቆጠሩ ኖሮ ዋንጫው የማንቸስተር ዩናይትድ ይሆን ነበር። ትናንትና 3-0 አሸንፏል። ከዛ ውጭ በጣም ሲጠበቅ የነበረው ደግሞ የብሩኖ አሲስት ያደርጋል አያደርግም የሚለው ነገር ነበረ። ማግኒፊኮ ፖርቱጋላዊ ማግኒፊኮ ትናንትና አሲስት ማድረግ ችሏል። ከኮርና ያሻማት ኳስ ጎርጉ በግሩም ሁኔታ አስቆጥሮ 21 የእንግሊዝ ፕሪሚየር ሊግ በአንድ አመት ውስጥ ሲዝናል አሲስት በማስመዝገብ ብሩኖ ፈርናንዴዝ የምንጊዜም አሲስት ከፍተኛ አሲስት አድራጊ ሪከርዱን በእጁ አስገብቷል። ከሄነሪና ከኬቨን ደብሮይን 20 እና ከሜሶት ኦዚል 19 ከሴስክ ፋብሪጋዝ 18 ከፍራንክ ላምፓርድ 18 አሲስቶች በመላክ በእጁ አስገብቷል። ይህ ጨዋታ ከመደረጉ በፊት
ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች አሸናፊ መሆኑ ይፋ ተደርጎ ነበር። በዚህ ምክንያት ደግሞ ብዙ አጨቃጫቂ ነገሮች ተነስተዋል። የሊጉ ሻምፒዮን የነበሩት ጋብሪኤል ማጋሌሽ እና ራይስ ለምንድን ነው ያልተገባቸው የሚሉ ነገሮች የነበሩ ክርክር ነበሩ። ትናንትና ግን ለምን እንደተገባው ያስመሰከረ ይመስለኛል ማለት ነው። ከዛ ውጭ ደግሞ ላለመውረድ የሚደረግ ፉክክር ነው። ላለመውረድ የሚደረጉ ፉክክር ደግሞ ቶተንሃም የግድ ማሸነፍ ነበረበት። ቶተንሃም አቻ ሆኖ ዌስትሃም ያሸንፍ ከሆነ ዌስትሃም ያልፍ ነበረ። ለቶተንሃም ያለው አማራጭ የመጨረሻው አማራጭ ማሸነፍና ማሸነፍ ነበረ። ለዌስትሃም ደግሞ አሸንፎ የቶተንሃምን ውጤት ወይም የቶተንሃምን ሽንፈት ወይም አቻ መጠባበቅ ነበረበት። ትናንትናም በቶተንሃም ስቴዲየም እጅግ በጣም ትልቅ ደስታ ነበረ። በነገራችን ላይ እጅግ በጣም ትናንትና ለሰሜን ለንደን ባይዘው በጣም ጥሩ ምሽት ነው ማለት እንችላለን። ምክንያቱም ቶተንሃም ላለመውረድ ተጫውቶ ሳይወርድ ቀርቷል። ከዛ ውጭ ደግሞ አርሰናልም የዋንጫ ባለቤትነቱን ያረጋገጠበት ምሽት ነበር እና ትናንትና ቶተንሃም 1-0 አሸንፎ ኤቨርተንን ዌስትሃም ግን 3-0 ቢያሸንፍም ባላቸው የሁለት ነጥብ ልዩነት ምክንያት ዌስትሃም ከ15 ዓመት በኋላ መውረድ ችሏል። በለንደን ስቴዲየም እጅግ በጣም ሀዘን ነበረ። በኋላ እንግዲህ ምንም ማድረግ አይቻልም። ዌስትሃም ወርዷል ማለት ነው ከ15 ዓመት በኋላ። ሌላው የምንመለከተው ደግሞ የአውሮፓ ተሳትፎ የተደረጉ ውድድሮች ነበሩ። ቼልሲ ትናንትና ሰንደርላንድን አሸንፎ ማንቸስተር ዩናይትድ ብሬንትፎርድን በማሸነፉ ምክንያት ወደ ዩሮፓ ሊግ ይመጣ ነበር። አስቀድሞ ግን የኮንፈረንስ ሊግ ተሳታፊ ነበር። ቢሆንም ግን ለቼልሲ በጣም መጥፎ ዓመት ነው። በሰንደርላንድ ተሸንፎ አድማጮች 2-1 ተሸንፎ ከየትኛውም የአውሮፓ ውድድር ወጥቷል ማለት ነው። እንግዲህ ይህ ለቼልሲ ጥሩ ዜና አይደለም። ለብሬንትፎርድ ወደ ዩሮፓ ሊግ አድጓል። ሰንደርላንድ ለኮንፈረንስ ሊግ አድጓል። በሚገርም ሁኔታ የአንዶኒ ኢራዮላ ቡድን ቦርንማውዝ የቻምፒየንስ ሊግ ተሳታፊ ሆኗል። እንግዲህ በጣም ድንቅ ነገር ነው። አድማጮች ይህን ትናንትና በ38ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ያስተዋልናቸው ነገሮች ናቸው። እንደምትወዱት ተስፋ አደርጋለሁ። በኮሜንት ላይክ በማድረግ ሰብስክራይብ በማድረግ ድጋፋችሁን ስጡኝ ማለት ነው። አመሰግናለሁኝ። ይህ የመጨረሻው የእንግሊዝ ፕሪሚየር ሊግ ጨዋታ ነበር ማለት ነው። ሰላም ዋሉ።